የተከበራችሁ የኢትዮጵያ ሕዝቦች፣ ጥሪ የተደረገላችሁ እንግዶች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ከፍተኛ የመንግሥት የሥራ ኃላፊዎች፣ የዲፕሎማቲክ ኮሚኒቲ አባላት፣ ክቡራትና ክቡራን፣ በሕዝቦቿ አርበኝነት ታፍራና ተከብራ የጥቁር ሕዝቦች የነጻነት ተምሳሌት በሆነችው ኢትዮጵያ በማጣትም በማግኘትም በለቅሶም በሳቅም በሐዘንም በደስታም እጅ ለእጅ ተያይዛችሁ አዝማናትን በመሻገር ረቂቅ የአብሮነት ተምሳሌት በገነባችሁት በእናንተ በውድ ኢትዮጵያውያን ፊት ቆሜ መልእክት ማስተላለፍ በመቻሌ የተሰማኝን ልዩ ክብር ለመግለጽ እወዳለሁ። ሀገራችን ያለ ጥርጥር ታላቅ፣ ሕዝቦቿም ያለ ክርክር ንዑዳንና ክቡራን ናቸው። ኢትዮጵያ የብዙ አኩሪ ታሪኮች፣ አጀብ የሚያሰኙ ድንቅ ባህሎች፣ በአድናቆት የሚያፈዙ አያሌ የተፈጥሮ በረከቶች፣ በብሔር ብሔረሰቦቻችን ማንነት ውስጥ ያለመናወጥ የሰረጡ እሴቶች የታደለች ሀገር ናት። እነዚህ ኢትዮጵያውያዊ ቀለሞቻችን የተቆጠቆጡና የእኛነታችን መገለጫ የሆኑ ውድ ሀብቶቻችን የማክበር፣ የመጠበቅ፣ የመንከባከብና በተረት ወጎቻችን፣ በፈሊጥ ምሳሌዎቻችን፣ በውብ ጨዋታዎቻችን ውስጥ ሁሉ እየሰደርን በልጅ ልጆቻችን ልብ ውስጥ የመትከል ግሩም ባህል ያለን ሕዝቦች ነን። ነገር ግን በአንድም ይሁን በሌላ ምክንያት እነዚህን የሚያስቀኙ እሴቶቻችን የሚሸረሽሩና ያለንን እንድንጥል ተደጋግመው የሚባሉ የሚጮኹ የውስጥና የውጭ ድምፆች ሲገዳደሩን ይስተዋላል። የሀገራችን ብሔሮችና ብሔረሰቦች በፍጹም ፍቅር የተዋደዱ ብቻ ሳይሆኑ እንዳይለያዩ ሆነው የተዋደዱ ናቸው። አሁን ከተጋረጠብን ፈተና ብቻ ሳይሆን ከየትኛውም የችግር ክምር የሚሻገርና በወጀብ መሃል ተጉዘው ካሰቡት ከፍታ ላይ በእፎይታ የማድረስ አቅም ያለው ጽናት፣ ትዕግሥት፣ አስተውሎት፣ ጉልበትና ሀገራዊ ስሜት እንዳላቸው አጥብቄ አምናለሁ። መንግሥትም ይህንን የሕዝባችን ሁሉን አቀፍ ጥንካሬ መሠረት በማድረግና የተለያዩ ስትራቴጂዎችን በመንደፍ ሀገራዊ አንድነታችንን ይበልጥ ለማጎልበት በጽናት እንደሚሠራ ላረጋግጥላችሁ እወዳለሁ። ችግሮቻችን ችግር ብቻ ሳይሆኑ እልባትና መፍትሄዎቻችንም ጭምር ናቸው። እንቅፋቶቻችን እንቅፋት ብቻ ሳይሆኑ የጉዞ ስንቅና መንገድም ናቸው። ለቅሶአችን ለቅሶ ብቻ ሳይሆን የማንባት ጊዜያችን ማብቂያ፣ የሳቅ ዘመናችንን መከሰቻ ዋዜማ ነው። ከሁሉም አስቸጋሪ ጣፈንታችን ውስጥ ችግራችን ተረት የሚያደርጉ መልካም አጋጣሚዎችን የመፍጠር የተፈጥሮና የኑሮ ልምምዶች ያሉን ብርቱ ሕዝቦች ነን። በመሆኑም ከብረት የተጠነከረ የሥነ ልቦናና የሞራል ብርታታችንን ስንቅ አድርገን የማንወጣው አቀበት፣ የማንሻገረው ጭረት እና የማንገፈው ጽልመት በፍጹም ሊኖር አይችልም። ክቡራንና ክቡራት፣ ሰላማዊ ስልጣን ርክክብ ከተከናወነ ጊዜ ጀምሮ የድጋፍና የመልካም ምኞት መልእክቶችን በማስተላለፍ ላበረታታችሁን፣ በቀጣይ የለውጥ ጉዟችን ከጎናችን እንደምትቆሙ ቃል ለገባችሁልን ኢትዮጵያውያን፣ የኢትዮጵያን ወዳጆች፣ አጋሮች ሁሉ ከልብ የመነጨ ምስጋናዬን ለማቅረብ እወዳለሁ። እነዚህ ተስፋ ሰጪ መነቃቃቶችና አስተያየቶች ከሁሉም አቅጣጫ መስተዋላቸውና መሰማታቸው የጋራ ዓላማ አንግበን በወሳኝ ሀገራዊ ጉዳዮች ላይ በመተባበር በአንድነት እንደምንቆም አመላካቶች ናቸው። ባለፉት ጥቂት ቀናት ውስጥ ተስፋ የሰነቃችሁ፣ ብሩህና የተሻለ ቀን እንደሚመጣ እምነት ያሳደራችሁ የሀገሬ ልጆች ተስፋችሁን እንዲሆን ምኞታችሁ እንዲሰምር ከቃላት ባለፈ በተግባር አደራችሁን ለማክበር ከመቼውም ጊዜ በላይ በትጋት እንደምንሰራ ላረጋግጥላችሁ እወዳለሁ።
የሰሞኑ ተከታታይ ጉብኝትና ውይይት ዋነኛ ዓላማም በሐሳብም በድርጊትም ሀ ብለን የጀመርናቸውን የለውጥ እንቅስቃሴዎች በሕዝባዊ ድጋፍ አጅበን ወደ ላቀ ተግባራዊ እርምጃ ለመግባት ትልቅ ስንቅ እንደሚሆን ጽኑ እምነት ስላለን ነው። ክቡራትና ክቡራን፣ እኛ ኢትዮጵያውያን ጠንካራ ማኅበራዊ መስተጋብር ያለን ሚሊዮኖች ስንሆን እንደ አንድ ቤተሰብ የሚቀንት በፍቅር የደረጀ ትስስር ያለን ሕዝቦች ነን። በመሆኑም ይህን ማኅበራዊ ቅንጅት ወደ ሀገራዊ ሁሉን አቀፍ በረከትነት ለመቀየር መንግሥት የተለያዩ ሥራዎችን ይሠራል። ይህ ሀገራዊ ስንሳሌም ለሕዝባችን ኢኮኖሚያዊ፣ ማኅበራዊና ፖለቲካዊ ሕዳሴ የማይተካ ሚና እንደሚጫወት በጽኑ እናምናለን። የቤት ሥራዎቻችን ሁሉ የሚከወኑት በእኛው በጉዳዩ ባለቤቶች በመሆኑ ከራስ በሚነሳና እስከ ቤተሰብ አካባቢና ሀገር ድረስ በሚደርስ የኃላፊነት ስሜት ለሀገራዊ ልዕልናችን በጋራ እንድንሠራ የሚጠይቀን ወቅት ላይ እንገኛለን። በቀጣይም ሁሉም ኢትዮጵያዊ ለሀገር እድገት የድርሻውን ማበርከት እንዲችል ሁሉንም በእኩል የሚሰማ ጆሮ፣ ለሁሉም የሚመልስ ቀና አንደበት እንዲሁም ሁሉንም በኩል የሚያይ ዓይን ለመጎናጸፍ መንግሥት የበኩሉን ሁሉ ጥረት ያደርጋል። መንግሥት ዜጎች የሚፈልጉትን መስማት ብቻ ሳይሆን የሚያስፈልጋቸውን ቀድሞ የማወቅና ሀገራዊ አቅም በማቀናጀት ፍላጎታቸውን ደረጃ በደረጃ እውን እንዲሆን መስራት ይኖርበታል። ሀገራዊ እድገት ለማምጣትና እያደገ የመጣውን የሕዝብ ጥያቄ ምላሽ ለመስጠት የማስፈጸም አቅምን የሚያጎለብቱ በርካታ የለውጥ ሥራዎች ተግባራዊ ቢያደርግም በመንግሥት አካላት ዘንድ ያለው አሰራርና የሕዝብ አገልጋይነት ደረጃ ወደሚጠበቀው ውጤታማነትና ቅልጣፌ አለመሸጋገሩን ያረጋገጥነው እውነታ ነው። በየዕለቱ በምትሄዱባቸው የመንግሥት አገልግሎት ሰጪ ተቋማት ቀልጣፋና ፍትሐዊ አገልግሎት ባለማግኘት በቅን መንፈስ የሚቀበሏችሁ ኃላፊዎችና አገልጋዮች በማጣት መማረራችሁን እንረዳለን። በሥነ ምግባር የታነጸ የአገልጋይነት መንፈስ የተላበሰ ሠራተኛ እንዲኖር ጉቦና የጥቅም ሽርክና፣ ዝምድናና አድሏዊ አሰራር ጎጂ ባህል መሆኑን አውቆ ሙያውን አክብሮ ጉቦና የጥቅም ሽርክና፣ ዝምድናና አድሏዊ አሰራር ጎጂ ባህል መሆኑን አውቆ ሙያውን አክብሮ ለኃላፊነቱ ክብር ሰጥቶ የሚያገለግል የመንግሥት ሠራተኛና አመራር እንዲፈጠር ከመንግሥት በኩል ጽኑ ፍላጎት ያለ መሆኑን ላረጋግጥላችሁ እፈልጋለሁ። ይህን ለማሳካትም ከሚወሰዱ እርምጃዎች መካከል በዋናነት በመንግሥት መዋቅር ውስጥ